አገኘሁሽ። ቀስ በል። አገኘሁሽ። አለቀሽም ዛሬ። ሚካ ምን ሆነሽ ነው? ልቀቀኝ እባክህ። ምን ሰውን አየኝ? ቆይ ምን ሆነሽ ነው? ምን እየተፈጠረ ነገር አለ? አገባሉ አይመለከትም። ዞር በል ወደዛ። ዛሬ እኮ በጣም አደከምሽኝ። አንተ መያዝ አልነበርክም። የፍቅረኛዬን ዱላ አስረሳኝ እኮ። ተይ እንደዚህ ያልሽ ማትጨንቂኝ። ሲነጋ ትጠላኛለህ ብዬ ሰጥቼ ነበረ። እንዴ ለምን እጠላሻለሁ? አንቺ እኮ የምትጠይ ሴት አይደለሽም። የምትበይ ጣፋጭ ብስኩት ነሽ። የምትወደጅ። የምሬን ነው። በጣም ማርነሽ። አንፈልግሽ። ቁርስ ላቅርብ? አይ አንፈልግም። ውጭ ወተን እንበላለን አይደል እንዴ? አዎ። መብላትም መውጣትም አላሰኘኝም ዛሬ። እኔ ግን መብላት እፈልጋለሁ። በጣም እርቦኛል። እኔ የምለው ወንድሜ ማታ ውጭ አደራችሁ እንዴ? በይ ምንድነው ግን በጣም ቸኮላችሁ? ፍቅራችሁ ጠና። የተሰበሩ ልቦች ሲገናኙ ይጠጋገናሉ ነው የሚባለው። ሚስተር ናርዶስ በጣም መልካም ልጅ ነች። በዛ ላይ ጨዋታው የማይጠገብ። አረቀስ በጣም ቸኮላችሁ። ወይስ ሚካኤል መጀመሪያ ማትወዳትም ነበር ማለት ነው? ይሆናል እንግዲህ። ሴትዮ እጁን አምጪልኝ እንጂ። እሺ። ለማንኛውም ሚስጥር ቁርሷን እንድትበላ ንገሪያት። እኔ እዚህ ቤት ማንም እንዲራብ አልፈልግም። እሷም ብትሆን እንድትራብ አልፈልግም። አይ ወንድሜ በገዛ አልጋህ ላይ ይዛቸው ጭራሽ ቁርሷን ትብላ። ሚስጥር እሱን ነገር አሁን አታስተውሽ። ይልቅ ያልኩሽን ነገር አድርጊ። እሺ። ካሌ ምን ልትይኝ ነበር? አንተ በጣም ጥሩ ሰው ነህ። ጥሩነትን መልሶ ለራስ ይከፍልሃል። እኔ ጥሩ ሰው አይደለሁም። ያው በቃ ማንም ሰው ሲራብ ስለማልፈልግ ነው። ስሚኝ ደግሞ ቁርስሽን እዚህ አቅርበሽብኝ ተብለሻል። እሺ።
እየሰጠሽ እንዳለው ጊዜ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። በዚህ መሀል ደግሞ እድለኛዋ እኔ ነኝ። እኔ እድለኛ ታይ አይ እንዴት ዋላችሁ? እንዴት ዋልክ ወንድሜ? ሚኩ እስቲ አጉርሽኝ። ምን አጉርሽኝ? ሚስጥረት አጉርሰ? እኔ ላጉርስህ ወንድሜ? አይ ከሷ ነው መጉረስ የፈለኩት። ወይ ካልሆነ በሳል አቅርብልህ? በፍጹም አንቺ እንድታጉርሽኝ ነው ፈልገው። ግን እኮ ሚስጥረት ታጉርስ ይሻላል። ለምን አታጉርሽው? በፍጹም ራስሽ አጉርሽኝ። የዚህ ቤት ድራማ ማለቂያውን አፈቀኛውንስ። ዋና ተዋናው አንቺ አይደለሽ እንዴ? ወንድሜ አንተ እኮ ነው አሁን መተ ነገር የፈለከው። የተበደለው እሱ። ቆይ ለምን አትተው? ትናንት ነግሬሻለሁ፣ በማያገባሽ አትግቢ። ካልፈልጋትም አልፈልጋትም ነው። እኔ ግን ፈልጋታለሁ። ደግሞ እንዲያሰቃያትና እንዲያንገላታት አልፈልግም። እሺ ወንድሜ፣ ይሄ ነገር ግን መስመሩን እየሳተ ነው። ነገርኩሽ። እጅሽን ሰብስቢ። እስኪ መጨረሻችሁን እናየዋለና። አይ ሚስጥር፣ በስተመጨረሻም ሁሉ ነገር እየተሳካልሽ ነው። እንደኔ ደስተኛ ማን አለ በዚህ ሰዓት? ጭራሽ ይሄን ቢጥ ይወጣለው እንጂ እንዲህ እየተቃጠልኩማ አልኖራትም። ኮራረሰሉ ይሳሳማሉ። ቆይ እንደዛ ማድረጉ ለምን አስፈለገ? ቆይ ምንድነው ችግር? ለምን አትወይኝም? ቆይ ምን ሆነሽ ነው? እኔ እኮ ላንቺ ብዬ ነው። ኧረ እባክህ ለኔ ብለህ ነው? ቆይ ጭራሽ እንድንጣላ ነው እንደ ፈለከው? አይደለም፣ አንቺ አልገባሽም። ካሌብ እንደዚህ የሚያደርገው ትናንት ያገኛትና ሮስን ባንቺ ለማስቀናት ነው። ወዷት እንዳይመስልሽ። እሱማ ገብቶኛል። ስለዚህ ለምን እኛ አናስቀናውም? ምን ለዛ ነው ጉርሽኝ ስትለኝ ነበር? ይኸውልህ ይሄማ በፍጹም አይሆንም፣ እንዳታስብ። እመኚኝ፣ ካሌብን ካስቀና ነው ወደ አንቺ ተመልሶ ይመጣል። እኔ በፍጹም እንደዚህ አይነት ነገር ውስጥ አልገባም። አንተም ተወኝ በቃ፣ ህይወቴን ልኑርበት። ግን ብታስቢበት ጥሩ ነው። ምን ጆሮ ትጠቢያለሽ? ነው ያወራውን ልጅ ገምልሽ። ማን ነው? መግባት ይቻላል? ካሌብ ገባሽ እኮ ነይ ግቢሽ።
ስለደበረ እንውጣለን ነበር የመጣሁት። አሁን እንኳን ስሜቴ ትንሽ ጥሩ አይደለም። ካሌብ አንድ መካድ የሌለብህ ነገር አንተ ሚኪያን ትወዳታለህ። አልወዳትም። አፍ አውጥቶ መናገር ከብዶህ እንጂ ድርጊት ተግባርህ እሷ እንደምትወዳት ሁሉ ነገር ያስታውቃል። እንደዛማ ባይሆን ኖሮ ቅድም አሸናፊ ሲያጎርሳት እንደዛ ባልተናደድክ። ያመሹ እንደ ራስሽ ያየሽው ሰው ሲከዳሽ ክደቱንም ሳያፍር ፊት ለፊትሽ ሲገኝ በደስታ ነው የምትቀበዩ። አላልኩም። ያንተ ግን ፍቅር ነው። እኔ በሰዎች ፍቅር መሀል መግባት አልፈልግም። ስለዚህ እኔ እናንተ ነገር እዚህ ጋር ማብቃት አለበት። ናርዶስ እባክሽን ልትተይኝ ብቻ እንዳይሆን እባክሽን አትተይኝ፣ ብቻዬን አትተይኝ። አሁን ሰው ያስፈልገኛል። እርጅኝ እባክሽን እርጅኝ። ይሄ እኮ ልክ አይደለም። እኔ በእኔ ላይ እንዲደረግ ማልፈልገውን ነገር በሌሎች ሰዎች ላይ ማድረግ አልፈልግም። እባክሽን ለምንሽ ናርዲ። ግን ደግሞ በመሀላችን ምንም አይነት ነገር ማይፈጠር ከሆነ ካለበት ስሜት ከችግር እስክትወጣ ድረስ እነ ጓደኛ አብሬ መሆን እንችላለን። እሺ አመሰግናለሁ።